ሰላም ጋይስ እንደምናችሁ። ዛሬ በቅዳሜ ሪካፓችን ተመልሰናል። የሐሙስና የአርቡን ትሬድ ሪካፕ እናደርጋለን። ዛሬ ከሰኞ እስከ ሮብ የነበረውን ትሬድ ሪካፕ ሮብ ላይ ሪካፕ አድርገናል። ሐሙስና አርብ የሚቀረን እሱን ደግሞ ዛሬ ቅዳሜ ሪካፕ እናደርጋለን ማለት ነው። ሐሙስና አርብ የገባዋቸው ሁለት ትሬዶች ናቸው። አንደኛው እዚህ ጋር እንደምታዩት ሚስድ ትሬድ ነው፣ ኢንትሪ አልነካልኝም። ሁለተኛው ደግሞ ስቶፕ ሎስ የነካብኝ ትሬድ ነው ማለት ነው። ከዚህኛው ስንጀምር ከሚስድ ካደረገብኝ ትሬድ ስንጀምር ኦቨርኦል ከማየታችን በፊት ከመግባቴ በፊት ስክሪንሾት ያድርኩትን እንመልከትና እንመለሳለን ማለት ነው። እሺ ከመግባቴ በፊት ስክሪንሾት አድርጌው ነበር። ባለፈው እንደነገርኳችሁ ጆርናል ስለማድረግ ትሬዶችን ስክሪንሾት አንስቼ ነበር። እዚህ ጋር እንደምታዩት 10 ፒፕስ ነው ኦልሬዲ ወደ ኢንትሪ ለመምጣት 10 ፒፕስ ወይ 5 ፒፕስ አካባቢ 5 ፒፕስ አካባቢ ነው የቀረው። ከዛ በኋላ ሹት አድርጎ ወደ እዚህ ጋር ወደ ሊኩዊዲቲ ኤሪያ የመጣው ማለት ነው። እዚህ ጋር እንደምታዩት ይሄኛው ሊኩዊዲቲ ኤሪያ ምን እንደሆነ ያሳያችኋለሁ። ወደ ቻርት እንመለስና ላሳያችሁ እሱ። ኦኬ እዛ ጋር ያያችሁት የሊኩዊዲቲ ኤሪያ ይሄኛው ነው። እዚህ ጋር ማርክ አውት ያድርጉበት አይአርኤል ነው የዴይሊ ማለት ነው። ሊኩዊዲቲ ኤሪያ ስለሆነ ወደዛ ነው ፕራይስ ሊመጣ የሚችለው። እዚህ ጋር ኮንፈርም ያደርኩት እዚህ ጋር እንደምታዩት አፕ ትሬንድ ላይ ነበረ። እዚህ ጋር ይሄው ወደ ላይ እንዳለ አፕ ትሬንድ ነበር ሲወጣ የነበረው ቻርት። ከዛ በኋላ ማርኬት ስትራክቸር ሽፍት ጠብቄ ነው ልገባ የፈለኩት ማለት ነው። እዚህ ጋር እንደምታዩት እዚህ ጋር በኃይለኛው ሪጀክት ተደርጎ ነው የወረደው። እዚህ ጋር በ5 ሚኒቱን ገባ ትሬድ ይገኛል። እዚህ አካባቢ ሰዓቱን ካያችሁት ወደ ለንደን አካባቢ ስለሆነ ይገኛል ትሬዶች እዚህ ጋር ሊኩዊዲቲ የተወሰነ ኮንሶሊዴት ካደረገ በኋላ እሱን ስዊፕ አድርጎ የተመለሰው። ምናልባት ይሄኛውን ስዊፕ እስከሚያደርግ ሊጠበቀው ይችል ነበር፣ ግን እዚህ ጋር ኮንሶሊዴት አድርጎ ስለነበር ሊኩዊዲቲ ኦልሬዲ አግኝቷል። እዚህ ጋር ስዊፕ ማድረግ አይጠበቅበትም ማለት ነው። ከዛ በኋላ ልክ መጥቶ ይሄኛውን ቴክስት ያደርግልኝ ማርኬት ስትራክቸር ሽፍት አገኘው ማለት ነው። እዚህ ጋር ማርኬት ስትራክቸር ሽፍት ሳገኝ ቀጥታ እዚህ ጋር እንደሚመጣ አውቃለሁ ማለት ነው። ምክንያቱም ሰፖርት ሆኗል ኦልሬዲ እዚህ ጋር ማለት ነው። እዚህ ጋር ሬዚስታንስ ነበር፣ ከዛ እዚህ ጋር ሰፖርት ሆኗል ማለት ነው። እሱ ጋር ሪአክት እስከሚያደርግልኝ ይጠብቅና እሱ ብሬክአውት ካደረገልኝ እስከ አይአርኤሉ ሊይዝ ነበር ማለት ነው። ኦልሬዲ ወደ ስንት ፒፕስ አካባቢ ነው? ወደ 100 ምናምን ፒፕስ ነው። 100 ምናምን ነው። እና እዚህ ጋር እንደምታዩት እንዳልኩትም መጣልኝ። ሰዓቱ እዚህ ጋር ካያችሁት የኒውዮርክ አካባቢ ነው። ወደ 5 ሚኒት እንወረድ ነው። ኤክስክሪፕሽናችንን እንመልከት ማለት ነው። እዚህ ጋር እንደምታዩት እዚህ ጋር የኤዥያን እንትን ሎ ነው የኤዥያ ሴሽን። እሱን ስዊፕ ካደረገ በኋላ የተወሰነ ሪትሬስ አድርጎ ነበር። እዚህ ጋር እንትን ቴክ አድርጓል ስዊንግ ሃይ፣ ግን ያው ብዙም አልሄደም። ከዛ ወዲያውኑ ተመልሶ ይሄንን ስዊንግ እንትን ሰፖርት ቴክ አድርጎታል ማለት ነው። ቴክ ካደረገው በኋላ ኦልሬዲ በዚህኛው ቴክ ካደረገው በኋላ እዚህ ጋር ፌር ቫልዩ ጋፕ ነበር 15 ሚኒት ላይ ላሳያችሁ እነሱ። ያው እዚህ ጋር እንደምታዩት 15 ሚኒት እዚህ ጋር ፌር ቫልዩ ጋፕ ነበር። ከዛ በኋላ ፕራይስ መጥቶ እዚህ አካባቢ ነበር። እዚህ ጋር 15 ሚኒት ታፕ አድርጎ እንዲወርድ ነው የፈለኩት ማለት ነው። ከተወርታች እንዲወርድ ነበር የፈለኩት፣ ግን ፕራይስ የተወሰነ እንትን አላለም። ወደ 5 ፒፕስ አካባቢ እዚህ አካባቢ ነው ኦልሬዲ 10 ፒፕስ አካባቢ ሚስ ደርጉታል ማለት ነው። ማለትም ይሄ ትሬድ 2-4 ሬሽዮ ነበር። አሪፍ ትሬድ ነበር። ያው ሚስድ ስለሆንኩ ነው እንጂ በጣም አሪፍ ትሬድ ነበር። ወደ ቀጣይ ትሬድ ስንገባ አርብ ላይ ኤክስኪዩት ያደርኩት። በነጋችን ላይ ይሄኛውን ሐሙስ ላይ ነበር፣ ይሄኛው ደግሞ አርብ ላይ ማለት ነው። የአርብ ትሬድ ነው ይሄ። ወደ አርብ ትሬዱ ነው ስንገባ ያው እዚህ ጋር መጥቶ ይሄን ፉልፊል እስከሚያደርግልኝ በስተጠበቅ የነበረው አይአርኤሉ የተወሰነ መጥቶ 50% ታች አድርጓል።
ከዛ በኋላ እንደምታዩት ሪጀክት ተደርጓል ማለት ነው። ፕራይስ ሪጀክት መደረጉን ያወቅኩት እዚህ ጋር ፌር ቫልዩ ጋፕ ክሬት እያደረገ ነበር ሲሄድ የነበረው። እዚህ ጋር እንደምታዩት ኮንሶሌት አድርጎ ነበር። ከዛ ስዊፕ አደረገ። ከዛ ማርኬት ስትራክቸር እስከሚፈጠር እንዲጠበቁኝ እዚህ ጋር ማለትም ይሄንንም እዚህ ጋር ስዊንጎቹንም ሁለቱን ስዊንጎች ፌሊየር ስዊንጎች ቴክ እስከሚያደርግልኝ ጠበቅኳቸው። ከዛ በኋላ እዚህ ጋር መጥቶ ፌር ቫልዩ ጋፕ ላይ እዚህ ጋር 5 ሚኒት ፌር ቫልዩ ጋፕ አለ። ላሳያችሁ 5 ሚኒቱ ፌር ቫልዩ ጋፕ ላይ ኢንተር አደረኩ ማለት ነው። እና ኢንተር ካደረኩኝ በኋላ የተወሰነ ድሮ ዳውን ገብቶ ነበር። ምክንያቱም እዚህ ጋር የመጣው ወደ ብሬከር ነበር የመጣው። ብሬከሩ እዚህ ጋር ኢንተርማል ብሬከር ላይ ማለት ይችል ነበር፣ ግን ይሄ ትሬድ ባለፈው እንዳያመልጠኝ ብዬ ነበር እና ከገባው በኋላ ወደ ብሬከር መጥቶ የተወሰነ ወጥቶ ነበር። ኦልሬዲ እዚህ ጋር ስዊንግ ካያችሁት ወደ 25 ፒፕስ አካባቢ ሄዶ ነበር ማለት ነው። ይሄ እንትን 1 2 3 4 አካባቢ ነበር ሪስክ ቱ ሪዋርድ ሬሾ። ከዛ በኋላ እንደምታዩት ሪጀክት እየተደረገ ድጋሚ ወደ አይአርኤሉ መጣ። ከዛ ስቶፕ ሎስ ነካቢ ማለት ነው። ከዛ በኋላ ግን የተወሰነ ወጥቷል ማለትም ኦልሬዲ ከ50% በላይ ወጥቷል። ከፖዚሽን ከያዝኩት ፖዚሽን 50% በላይ ሄዷል። እና የአርቡ ትሬድ ይሄንን ይመስል ነበር። በአጠቃላይ ስንመለከተው የእንትኑ አሁን ሰኞ የምንጠብቀውን ወደ ዴይሊ እንመለስና የዴይሊ ቻርት ነው ይሄ። እና ባያሴን እዚህ ጋር እንትን ማድረገው የማየው በዴይሊ ነው። እዚህ ጋር እንደምታዩት እቺኛዋ ላይ ነች ሪአክት ሲያደርግልኝ የነበረው። እዚህ ጋር እንደምታዩት አይአርኤሉ ላይ ሪአክት ሲያደርግ ነበር እዚህ ጋር ማለት ነው። አሁን ወደ ቀጣይ ወደ አርብ ወደ ሰኞ ኦልሬዲ አሁን ቅዳሜ ስለሆነ እሁድ ነው የቀረን። ሰኞ ላይ ማርኬት ወዴት ሊሄድ ይችላል እሱን ነው የምናየው ማለት ነው። ይሄንን ቴስት አድርጎ ምናልባት ወደዚህ ሊመጣ ይችላል። ወደ 4 ሃወር እንመልከትና ምክንያቱም እዚህ ጋር ፌር ቫልዩ ጋፖች አሉ፣ ትላልቅ ሞንትኖች ስላሉ ምናልባት እዚህ ጋር ሪጀክት አድርጎ ወደ ፌር ቫልዩ ጋፖች ሊመጣ ይችላል። ሰኞ ወደ እሱ ያለው ሙቭ እንይዛለን ማለት ነው። ማለትም ከዚህ ኦልሬዲ ፌር ቫልዩ ጋፕ እዚህ አካባቢ አለ፣ እዚህ ጋር ትልቅ ፌር ቫልዩ ጋፕ አለ፣ እዚህ ጋር አለን ማለት ነው። ወደዚህ ያለውን ሙቭ 150 ፒፕስ አካባቢ እሱን እንይዛለን ማለት ነው። እሱ የሚወሰነው ሰኞ እንግዲህ በምናየው ሪአክት ነው ማለት ነው። ኤዥያን ሴሽን ላይ በምናየው ሪአክት እንወስናለን እሱም። ምክንያቱም እዚህ ጋር እንደምታዩት ወደ ኢአርኤሉ ሊመጣ ይችላል። ከዛ በኋላ እዚህ ጋር ሊኩዊዲቲ ኤሪያ ስላለ ማለት ነው፣ እዚህ ጋር ሬዚስታንስ ስላለ የመንዝሊ ወደ እሱም ሪአክት አድርጎ ሊመጣ ይችላል ማለት ነው። ፕራይስ የምንጠብቀው ወዴት ነው? ከዚህ ጋር መጥቶ ሪጀክት አድርጎ ወደ እና ፌር ቫልዩ ጋፖች እንዲሄድ ወይም ደግሞ ከዚህ ጋር መጥቶ የተወሰነ እነዚህን ቴስት አድርጎ ሪትሬስ አድርጎ ወደ መንዝሊ ሰፖርት እንዲመለስልኝ ማለት ነው። ምክንያቱም እዚህ ጋር የተወሰነ ፉልፊል አድርጎታል። ያው እዚህ ጋር የተወሰነ ሪጀክት እያደረገ ስለሆነ እዚህ ጋር እንደምታዩት ስዊፕ አድርገናል። ወደ መንዝሊ ሰፖርት እንጠብቀዋለን ማለት ነው። ሰኞ ወይ ወደ እሱ ወይም ደግሞ ወደ ፌር ቫልዩ ጋፕ እንጠብቀዋለን። ወደ ላይ ወደ 4 ሃወር ፌር ቫልዩ ጋፖች እንጠብቀዋለን። የሐሙስና የአርቡ ትሬድ ይህንን ይመስል ነበር። በቀጣይ እስከምንገናኝ ፒስ።